ሰላም እንዴት ናችሁ? ውድ ኢንዶቴክ ቲፕስ ቤተሰቦች፣ በዛሬው መረጃ ቪኦኤልቲ ምንድነው የሚለውንና የቪኦኤልቲ አገልግሎትን በአንድሮይድ እና በአይኦኤስ ስልካችን እንዴት መጠቀም እንደምንችል እናያለን። እስከ ፕሮግራሙ ፍጻሜ አብራችሁን ይቆዩ። ቪኦኤልቲ ማለት ሲተነተን ቮይስ ኦቨር ሎንግ ተርም ኢቮሉሽን ነው ይባላል ማለት ነው። የቪኦኤልቲ ሐሳቡ ምንድነው? የምንደዋወልበትን ወይንም የስልክ ጥሪያችንን በ4G ኔትወርክ እንዲሰራልን ማድረግ ማለት ነው። ይህም በምናደርግበት ጊዜ ደግሞ ዋነኛ ጥቅሙ ከሰዎች ጋር ያለምንም ኢንተርኔት ኮኔክሽን ያለምንም ተጨማሪ ክፍያ በቪዲዮ ኮል ማውራት እንችላለን ማለት ነው። ሌላኛው ጥቅሙ ከሰዎች ጋር ስናወራ ከፍተኛ በሆነ የድምጽ ጥራት ማውራት እንድንችል ይረዳናል። ስለ ቪኦኤልቲ ምንነት ይህን ካልኩ ቪኦኤልቲ ለመጠቀም ምን እንደሚያስፈልገንና በአንድሮይድ እና በአይኦኤስ ስልኮች ላይ እንዴት እንደምናስጀምር እናያለን። እሺ፣ ቪኦኤልቲ ለመጠቀም የሚያስፈልገን አንደኛ ሲም ካርዳችን 4G መሆን አለበት። የድሮ ሲም ካርድ ከሆነ ደግሞ ሲሙን ካወጣን የቆየ ከሆነ ደግሞ ወደ 4G አፕግሬድ ማድረግ ይኖርብናል ማለት ነው። ሁለተኛ ያለንበት አካባቢ የ4G ኔትወርክ መኖሩን ማረጋገጥ ይኖርብናል ማለት ነው። ያው በእርግጥ አሁን ላይ ኦልሞስት ሁሉም በሚባል ደረጃ ያው የ4G ኔትወርክ አሁን ላይ አክቲቭ ነው፣ ይሰራል። ሁለተኛ እሱ ነው። ያለንበት አካባቢ የ4G ኔትወርክ መኖሩን ቼክ ማድረግ ይኖርብናል፣ ማረጋገጥ ይኖርብናል። ሌላ ሶስተኛው 4G መቀበል የሚችል ስማርትፎን ሊኖረን ይገባል ማለት ነው። ስልካችን ላይ 4G መቀበል የሚችል ስማርትፎን ወይም ደግሞ ስልካችን የ4G አገልግሎት ሊቀበል የሚችል መሆን አለበት ማለት ነው። እሺ፣ ሌላውና አራተኛው የ4G አገልግሎትን ሊቀበል የሚችል ሶፍትዌር አፕዴት ያደረገ መሆን አለበት ስልካችን ማለት ነው። ወይም ደግሞ ሌተስት ሶፍትዌር አፕዴት ያደረገ መሆን አለበት ማለት ነው ስልካችን ይሄን የቪኦኤልቲ አገልግሎት ለመጠቀም ማለት ነው። እነዚህን አሁን የተናገርኳቸውን ነገሮች ቼክ አድርገን ከጨረስን በኋላ እሺ፣ ስልካችን አንድሮይድ ከሆነ በመጀመሪያ ስልካችን ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ በሚመጡልን ዝርዝሮች ላይ ኮኔክሽን የሚለውን አማራጭ እነካለን። ኮኔክሽን ይሄኛውን አንዴ እነካዋለን። ኮኔክሽን የሚለውን አማራጭ እነካለን። እሺ፣ በመቀጠል አሁንም ከሚመጡልን ዝርዝሮች ላይ ሞባይል ኔትወርክ የምትላለች እቺኛዋን ሞባይል ኔትወርክስ የምትለዋን እሷን እነካለን። ሞባይል ኔትወርክስ የሚለውን እነካለን። እሺ፣ በመቀጠል አሁንም ከሚመጡልን ዝርዝሮች ላይ እዚህ ጋር እንደሚያሳየው ቪኦኤልቲ ኮልስ ሲም1 የምትላለች ላይ ያለችዋ ማለት ነው። እዚህ ጋር እንደሚያሳየው እሺ፣ አሁንም ከሚመጡልን ዝርዝሮች ላይ ቪኦኤልቲ ኮልስ ሲም1 የሚላለ እሱን እችኛዋን ኦን እናረጋታለን ማለት ወይም ኢኔብል እናረጋዋለን ማለት ነው። የሲም1ን ኦን አደረግ የሲም2ንም በተመሳሳይ ኦን እናደርጋለን ማለት ነው። ልክ እንደዚህ ኦን እናደርገዋለን ማለት ነው። እሺ፣ በዚህ መልኩ ቪኦኤልቲ አገልግሎቱን አክቲቭ አድርገን መጠቀም እንችላለን ማለት ነው። ስልካችን ደግሞ አይኦኤስ ከሆነ ወይም ደግሞ ኦፕሬቲንግ ሲስተሙ አይኦኤስ ከሆነ በመጀመሪያ አሁንም ስልካችን ሴቲንግ ላይ እንገባለን። እሺ፣ ሴቲንግ ላይ ከገባን በኋላ አሁንም ከሚመጡልን ዝርዝሮች ላይ እዚህ ጋር እንደሚያሳየው ሴሉላር የሚል አማራጭ አለ። ሴሉላር የሚለውን አንዴ እንነካዋለን ይሄኛውን። እሺ፣ ሴሉላር የሚለውን ከነካነው በኋላ አሁንም የሚመጡልን ዝርዝሮች አሉ። ከሚመጡልን አሁንም ዝርዝሮች ላይ ሴሉላር ዳታ ኦፕሽን የሚለውን እነካዋለን። ይሄኛውን ሴሉላር ዳታ ኦፕሽን እነካለን። እሺ፣ በመቀጠል ይሄኛው አማራጭ ይመጣልናል ማለት ነው። እሱ ሲመጣልን ከላይ ቮይስ ኤንድ ዳታ የምትል አማራጭ አለች። እቺኛዋ ቮይስ ኤንድ ዳታ የሚለውን እነካለን ማለት ነው። እሺ፣ ቮይስ ኤንድ ዳታ ላይ እንገባለን ማለት ነው። ቮይስ ኤንድ ዳታ ላይ ስንገባ እዚህ ጋር እንደሚያሳየው መጨረሻ ላይ የሚመጣልን ዝርዝር አለ። ቮይስ ኤንድ ዳታ የሚለውን ስንነካው እዚህ ጋር መጨረሻ ላይ የሚያሳየው ቪኦኤልቲ የምትል አማራጭ አለች። እቺኛዋ ቪኦኤልቲ የምትለው ትመጣለች ማለት ነው። እቺ አማራጭ ቪኦኤልቲ የምትለዋን ኢኔብል እናረጋታለን ወይም ደግሞ ኦን እናረጋታለን ማለት ነው። በዚህ መሰረት ቪኦኤልቲ የሚለውን ኦን አድርገን መጠቀም እንችላለን ማለት ነው። ኦፕሬቲንግ ሲስተም አይኦኤስ ከሆነ በዚህ መልኩ አክቲቭ አድርገን መጠቀም እንችላለን ማለት ነው። በዚህ መልኩ በቀላሉ የቪኦኤልቲ አገልግሎትን ስልካችን ላይ አስጀምረን መጠቀም እንችላለን ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።